ቬንዙዌላ ብዙ ጊዜ ስሟ ይነሳል፣ ግን በጥቂቶች ብቻ ይጎበኛል። ሰዎች የዚችን ሀገር ስም ሲሰሙ መጀመሪያ ወደ አእምሯቸው የሚመጣው ችግርና የፖለቲካ ዜና ነው። ነገር ግን በዜና ውስጥ የማይታየው እውነት አለ። ቬንዙዌላ በምድር ላይ ካሉ እጅግ አስገራሚ የተፈጥሮ ድንቆች አንዷ፣ በደቡብ አሜሪካ ሞቅ ያለ ባህልና እንግዳ ተቀባይ ሕዝብ ያላት ምድር ናት። ከዓለማችን ረጅም ፏፏቴ እስከ ካሪቢያን ነጭ አሸዋማ የባህር ዳርቻዎች፣ ከጭጋጋማ ተራሮች እስከ ማለቅ የሌላቸው ሜዳዎች፣ ቬንዙዌላ እውነት የማትመስል ሀገር ናት። ለመሆኑ ቬንዙዌላ ውስጥ ፏፏቴው መሬት ሳይነካ በአየር ላይ እንደሚተን ያውቁ ነበር? ዛሬ የምንጓዘው ወደ ቬንዙዌላ ነው፣ ከዜናና ከጭፍን ጥላቻ ባሻገር እውነተኛዋን ሀገር ለማየት። ቬንዙዌላ በደቡብ አሜሪካ ሰሜናዊ ጫፍ ላይ በካሪቢያን የባህር ዳርቻ ትገኛለች። ከኮሎምቢያ፣ ብራዚልና ጉያና ጋር ትዋሰናለች። ይቺ ሀገር በተፈጥሮ ስብጥር በዓለም ቀዳሚ ከሚባሉት አንዷ ናት። ቃታማ ደሴቶች፣ በረዶ የሌለባቸው ግን ቀዝቃዛ ተራሮች፣ ዝናባማ ጫካዎች፣ በረሃዎችና ሰፊ ሜዳዎች። በአንድ ሀገር ውስጥ ይህን ሁሉ ተፈጥሮ ማግኘት ብርቅ ነው። ታዲያ ይቺ ሀገር ለምን ለዓለም ቱሪስቶች ሚስጥር ሆና ቀረች? ስለ ቬንዙዌላ ተፈጥሮ ስናወራ ሌላ ዓለም ውስጥ ያለን ነው የሚመስለው። ኤንጅል ፏፏቴ በምድር ላይ ረጅሙ ፏፏቴ፣ ቁመቱ ወደ 1 ኪሎ ሜትር ገደማ ነው። በጣም ረጅም ከመሆኑ የተነሳ ውሃው መሬት ላይ ከመድረሱ በፊት በአየር ላይ ወደ ጭጋግነት ይለወጣል። ሮራይማ ተራራ አፕ የተባለውን የካርቱን ፊልም ለማዘጋጀት መነሻ የሆነው ድንቅ ተራራ፣ በደመና የተከበበና በገደል ላይ የተንጠለጠለ ተራራ ላይ መቆም ምን አይነት ስሜት የሚሰጥ ይመስላችኋል? ቬንዙዌላ ዝም ብላ ውብ አይደለችም፣ ውበቷ ያስፈራል። ዋና ከተማዋ ካራካስ በግርግር በቀለምና በማያልቅ ጉልበት የተሞላች ናት። በአረንጓዴ ተራሮች የተከበበችና ከባህር ዳርቻ ጥቂት ደቂቃዎች ብቻ የምትርቅ ከተማ። እዚህ ከተማ ውስጥ በየመንገዱ የሚያማምሩ ስዕሎች፣ በየቦታው የሚሰማው የላቲን ሙዚቃና የማይሰበር የሰዎች ጥንካሬ ታያላችሁ። ምንም እንኳን ሀገሪቱ ፈተናዎች ቢኖሩባትም ካራካስ ውስጥ ያለው የፈጠራ መንፈስ ግን አይጠፋም። ሰዎች ችግሩን በሙዚቃና በጥበብ ይቋቋሙታል። የቬንዙዌላ ትልቁ ሀብት ተፈጥሮዋ ሳይሆን ሰዎቿ ናቸው። ቬንዙዌላውያን በዓለም የሚታወቁት በደግነታቸው፣ በተጫዋችነታቸውና በደስታቸው ነው። ሙዚቃና ዳንስ የዕለት ተዕለት ሕይወታቸው አካል ነው። ሳልሳ፣ ማሪንጌና ጆሮፖ በደማቸው ውስጥ አለ። ቤተሰብና ጎረቤት እጅግ በጣም ይቀራረባሉ። ችግር ባለበት ሀገር ውስጥ ሰዎች እንዴት እንዲህ በደስታ መኖር ይችላሉ? ምክንያቱም ቬንዙዌላውያን ለህይወት ያላቸው አመለካከት ዛሬን መኖር በሚል እሳቤ የተሞላ ስለሆነ ነው። ምግብ የቬንዙዌላ ባህል መገለጫ ነው። አሬፓስ ከቆሎ ዱቄት የሚሰራና በስጋ በአይብ ወይም በባቄላ ተሞልቶ የሚቀርብ ተወዳጅ ምግብ። ፓቤዮን ክሪዮል የሀገሪቱ ብሔራዊ ምግብ፣ ሩዝ፣ ጥቁር ባቄላ፣ የተከተፈ ስጋና የተጠበሰ ሙዝ። ምግባቸው በጣም ለምለምና የሚጣፍጥ ነው። ከኢትዮጵያ ምግብ ጋር የሚመሳሰል ነገር ይኖረው ይሆን? በምግብ አዘገጃጀታቸው ውስጥ ያለው ቅመም በእርግጥ ያስደንቃል። ወደ ቬንዙዌላ መጓዝ ቅድመ ዝግጅት ይጠይቃል። ወጪ፣ ምግብና ትራንስፖርት በአሁኑ ሰዓት በጣም ርካሽ ሊባል ይችላል። ደህንነት፣ ከሀገር ውስጥ ሰዎች ጋር መጓዝ ይመከራል። የተወሰኑ ቦታዎች ጥንቃቄ ቢሹም ቱሪስቶች ግን በጣም ተከብረው ነው የሚቆዩት። ይህ ጉዞ ለሁሉም ሰው የሚሆን አይደለም፣ ግን እውነተኛ ተፈጥሮና ባህልን ለሚፈልግ ሰው ቬንዙዌላ ቁጥር 1 ናት። ቬንዙዌላ በችግሯ ብቻ ልትታወቅ አይገባም። እሷ ውበት ናት፣ ባህል ናት፣ ህዝብ ናት። ቁስለኛ ብትሆንም ግን በውስጧ ትልቅ ተስፋና ጥንካሬ አላት። ይህችን ሀገር አይቶ የወጣ ሰው ለሰዎቿ ትልቅ አክብሮት፣ ለተፈጥሮዋ ደግሞ ትልቅ ፍቅር ይዞ ነው የሚመለሰው። ቬንዙዌላ አስገራሚ ስሜታዊና የማትረሳ ሀገር ናት። የፏፏቴዎችና የፈገግታ ምድር፣
የሙዚቃና የተራሮች ሀገር። አክሊሉ ትራቭልን ስለተከታተላችሁ አመሰግናለሁ። ይህ ጉዞ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር አድርጉ። በሚቀጥለው የጉዞ ፕሮግራም እስክንገናኝ ሰላም ሁኑ።